ምስራቅ በለሳ ሰሜን ጎንደር። መቼም ሰው ለሥራ ጉዳይ ብሎ የማይገባበት ቦታ የለምና እኔም ለዚሁ እንጀራዬ ብዬ ወደ ሰሜን ጎንደር ካቀናው ሶስተኛ ሳምንቴን ያስቆጠርኩ ሲሆን የምስራቅ በለሳ ወረዳ ዋና ከተማ የሆነችው ጓላ የሥራ መደምደሚያ ወረዳ ስትሆን ወረዳዋ ከምዕራብ በለሳ ተገንጥላ ራሷን የቻለች ወረዳ እንድትሆን የተደረገው በቅርቡ ሲሆን ወረዳዋ ከተማ እንድትሸት መንግስታዊ ያልሆኑ ድርጅቶች ነጋዴውና ህዝቡ የበኩሉን እየጣረላት የምትገኝ ከተማ ናት። አንድ ቀን የመስክ ስራዬን አጠናቅቄ ሆቴል ውስጥ አረፍ ብዬ መጽሐፍ በማንበብ ላይ ሳለሁ ሁለት እጅግ የተበሳጩ የሚመስሉ የአርሰናል ደጋፊዎች ቡድናቸው አርሰናል ከፉልሃም ጋር 3-3 በመለያየቱ ምክንያት የ90 ደቂቃውን ኳስ እየገመገሙ ሲያወሩ ጆሮዬን ጣል አድርጌ ሰማሁና ከጨዋታቸው ውስጥ ብዙ የሚያዝናኑና የሚያስተምሩ ነገሮች አገኘሁና እስኪ ለአንባቢ ላካፍል ብዬ አሰብኩ። ራፈሪ ብላት እንደው ቬንገር የሚባል ሰው መጫወቻ አድርጎን ቀረኩ። ረዲያ ተወሱማ እንደው እንደ ከብት እያደለበ መሸጥ ብቻ። ደግሞ እኮ ቢገርመው ተናድርሁ ብሎ ያንን ሃይላንድ እየጠጣ መወርወር ሬዝ ወዛምበው ጊዮርጊስ። እሱንማ እኮ ማነው የሃይላንድ ፋብሪካው ከሶታልንስ ምን ውሃውን እየጠጣ ሃይላንዱን እየተመዘዘ የሚጥል ምን ቆርጦት ነው ብሎስ የከሰሰው መስሎኝ። በዚህ መሃል የተናደዱበትን ምክንያት ለማወቅ አርሰናል ተሸነፈ እንዴ ጠየቅኳቸው። ምን ይሸነፋል አንተው? ያገዳ ፋርቴታ እንደው ባለቀ ሰዓት ሊጎሪ ስቶ አቻወጣ እንጂ ለለሙሁን እንዲው አርቴታ ምን ኩኑ ነው ግን ሊሙስሙስ አድርጎ ይመጣው። እንደው ያንን ቫምፐርሲን ባይሸጠው ኑሮ እኮ እሱ ደህና አድርጎ ይመታው ኑሯል። ቫምፐርሲን ማመቶት ቢሆን ኑሮ ከቴም በረኛው ይዛለው አይል እንጂ ቫምፐርሲን ማመናጤ ነበር፣ አመርዝዞ ነበር የሚመታው። አሁንም በመሃል ገብቼ እንዴት ሊጎሪ ያገኙ አልኩኝ። ያቺ ማናት አርሻቪ በላይ ገጥ ይዘው መጣችና እንዴው ተከላካዩ ሁለት እጁን ከርፈፍ አርጎ ቢመጣ ጊዜና እንዴው እጁ ላይ ያኑረው ሄደች። ምን ዋጋ አለው አንተ? አርቴታ ተጫወተብን እንጂ አንተ የሊጎሪ ሲሳት እኮ ነው ዳኛው ፊሽካ ነፍቶ ጨዋታ ያለቀ። እኔ እኮ አርጎ የሚነደኝ ቬንገር የት ያውቀኝ ብዬ ነው መናደድ። በለሳው ዜት ነው እብናቱ ዜት ነው ቢሉት እዚህ ያለው የማይለንስ ምን አገባኝ ብዬ ነው መናደድ። እና አሁን ራት እንብላ። ኧረ ተቃጥያለሁ አንተ እኛ ልብላ ተውግድ የለም ብላ ኋላ ደግሞ ያቺ ወባ በራቧ አንጀ ተገብታ ስንት አንጠራው ዘንድ አታድር። ኧረ ተወኝማ ወባ ብሪያት ኑሪ ምን ታረገኝ ብለን ቬንገር ተጫወተብን እንጂ እንደው በምን ቀን ይሆን አርሰናል የሚባል ቡድን መደገፍ እንደጀመርኩ። ይሄን ባርግማን ነው እናቴ ረግማይ ኑራ የሚሆን ነው እንጂ ማንቸስተር ቼልሲን ደግፌ ዝም ብዬ እየሳኩ አልኖርም ኑሯል። እዳት ሌላ ቡድን ከመደግፍስ እንደው ሞት ይግረም። አሁንም በድጋሚ መሃል ገባሁና በለሳ ላይ የአርሰናል ደጋፊ ይበዛል፣ እኔ እንኳን አርሰናል ዳቦ ቤት፣ አርሰናል ፎቶ ቤት የሚል አይቻለሁ ብዬ ጥያቄ አቀረብኩኝ። አንዱ ረቶኛ አንተው ሙሉ የበለሳ ሰውና ኩታራው አርሰናል ነው። ደጋፊውን ተተህ ሰው ምጪ ነው አይሱዙ መጠሪያው ዋልኮት ቫምፐርሲ ነው የሚባል። ታዲያላዎቹ ገና ከሩቅ አይሱዞቹ ሲመጣ አይተው ዋልኮት ገብቷል አርሻቪ ወጥቷል እኮ ነው የሚሉ አሉኝና ግርምትን ጭረውብኝ አለፉ። ሁለተኛው ኩታራውና ፈዳለው አርጎ እንደበሰጨ አንተዬ እንዲው ወገቡ ስብር ብሎ እኮ ነው እንዲው ይወጣ። ላስኪልቅ ያን ማንቸስተር ካስቶን ቪላ ጋር 2:30 ይጫወታል። እስከረፍት እንኳን አይተነው ቤታችን እንግባ ሲባባሉ እኔም የማንቸስተር ደጋፊ እንደመሆኔ ጨዋታውን ልይ ብዬ ወንድም ይቅርታ ራት እስክበላ እንዳይሞላ ቦታ ያዝልኝ ስለው በግራ መጋባት መንፈስ አየኝና ለአውቶቡስ ነው ቦታ ያዝልኝ የምትል ሲለኝ ሳቄን እንደምንም ተቆጣጥሬ ላስረዳው ስል ሐሳብ የገባቸው ጓደኞቹ እሱን ፋራ በማድረግ ባላግርስ ለኳስ ነው እንጂ ቦታ ያዝልኝ ሚልስ ብለው ተሳለቁበት። ኋላ ሳጣራ ሰውየው ለካ የአይሱዚ አውቶቡስ ሾፌር ነበረ። ዴስቲቪ ቤቱ ግን ከጠበቅኩት በላይ ሆኖብኛል።
እውነት ለመናገር አዲስ አበባ ካሉ አንዳንድ ቤቶች በጥፍ ይበልጣል። የመቀመጫዎቹ ስፋት፣ ዋጋው 2 ብር ነው። በቂ ንፋስ አለው። ምስጋና ለሸዋዬ ሆቴል። ሌላው ትኩረቴን የሳበው ነገር የማንቸስተርና የአስቶን ቪላ ጨዋታ በቪላ 1-0 መሪነት እረፍት ወጥተው የተወሰነው ሰው ወደ ውጭ ሲወጣ የተወሰነው ባለበት ቆየና የኳስ ተንታኞችን አስተያየት በጽሞና ሲያዳምጥ ሳይ ወይ አዲስ አበባ ተመልካች ያ በእረፍት ሰዓት ከወንበር ወንበር እየዘለላችሁ የምታወሩት ወሬና ጩኸት ምን ነው እዚህ መጣችሁ ብትማሩ እንድል አድርጎኛል። ከእረፍት መልስ ፈርጉሰን አሽሊ ያንግን አስወጥተው ቸጅከሪቶን ቀይረው አስገብተውት ሁለተኛው 45 ሲጀመር ኳሱን ከቫን ፐርሲ ጋር የጀመረው እርሱ ነበረ። ከጥቂት ደቂቃ በኋላ ስኮልስ በሠራው ስህተት በካውንተር አታክ ቪላ ሁለተኛውን ጎል አስቆጠረና ውጤቱ 2-0 ሆነና የቪላው አሰልጣኝ ጭፈራው ላይ ነበርና ከጎኔ የነበረው አንዱ ኧረ ይህች አሰልጣኝ ኋላ የትገባ ይሆን እንደው ቅልብጥ አበዛችሳ አለ። ብዙም ሳይቆይ ግን ስኮልስ ስህተቱን ክሷል በሚያስብል ሁኔታ ለቺካሪቶ ያሻገረለትን ኳስ ቺካሪቶ በድንቅ ብቃት ኳሷን ወደ ጎል ቀየረና በደስታ ጨፍረን ቁጭ ከማለታችን ካሜራው የቺካሪቶን ምስል ሲያሳየን ያው ሰውዬ ረጊ ደግሞ ቺካሪቶ መቼ ነው የገባ ሲል መቼም በሰው ሀገር በስቅ አደጋ እንዳይኖረው ሰጋውና በውስጥ የሳኩ እንጂ ወሬውስ እንኳን ሳቅን ትንታንም የሚያመጣ ነበር። እስኪ ይታያችሁ ስለ ቺካሪቶ ከላይ ያወራሁት ሁሉ ሲደረግ ይህ ሰው ከጎኔ ቁጭ ብሎ እያየ ነበረ። እንግሊዘኛ አይችልም እንበልና ኳስ ዘጋቢዎቹን ያለመስማት ውስንነት ሊኖር ይችል ይሆናል። ነገር ግን ሁለተኛው 45 ሲጀመርና ጎሉን ማን እንዳገባው በአይን ብቻ ማየት በቂ አልነበር? እንደው በድንገት ጥያቄው ሲነሳ ግን ከመሳቅም አልፎ ማስገረሙ አይቀርም። የሆነው ሆኖ የሁለቱ ቡድኖች ጨዋታ የተጠናቀቀው ቺካሪቶ ሃትሪክ ሰርቶ በማንቸስተር 3-2 አሸናፊነት ነበር። ታዲያ ማንቸስተር እየመራ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ቪላ በከፍተኛ ጫና ያጠቃ ነበርና ያው ሰው ጭንቀቱን ሲገልጽ ሬሱ ዛምባው ጊዮርጊስ ፈጁን እያለ ነበረ። በመጨረሻ ጨዋታው አልቆ ተጫዋቾች ሁሉ ቺካሪቶን እያቀፉ ሲስሙ ከፊት አካባቢ የተቀመጠ አንድ ደጋፊ ርቦዝ የት ላገኝሽ ረደና አድርገ ሳምልኝማ ይችን ጀግና ይህን ፈዳላ ሁሉ አፉን ያስያዘችልኝማ አይደለየ ሳምልኝማ ሳማትማ በደንብ እንደሱ እያለ ወጣ። መቼም ለቴክኖሎጂ ምስጋና ይግባውና ከአዲስ አበባ 700 ኪሎ ሜትር ርቀት ላይ ሆነው በዓለም ከፍተኛ ሕዝብ የሚከታተለውን የእንግሊዝ ፕሪሚየር ሊግ ላይቭ እግር ኳስ ማየት መቻላቸው አስገራሚ ቢሆንም በለሳ ላይ ሆነው የእረፍት ሰዓቱን ማስታወቂያ ሲያዩት ግን ዋለ ቦታው የመጣ ማስታወቂያ ያሰኛል። እውነት አሁን የ4 ኦሎምፒኮቹ ውሃ ዋና ሻምፒዮን የማይክል ፊሊፕስ የሄድ ኤንድ ሾልደር ሻምፑ ማስታወቂያና የመኪናውን መሪ በእጅ ሳያዞሩት ራሱን እያሽከረከረ ፓርክ ማድረግ የሚቻለውን ዘመናዊ ፎርድ መኪና ማስታወቂያ ለበለሳ ሰው ምኑ ነው? አጃኢብ ያሰኛል። እኔም ዛሬ የሰማሁትን እንዴት አድርጌ እንደምተይበው እያሰብኩ ወደ ማደሪያ ሆቴሌ አቀናሁ።